ሃይ እንዴት ናችሁልኝ የአሪፍ ፊልም ቤተሰቦቼ። ባለፈው ፓርት 5 ላይ ስናቆም ኪኮ ኪከር መጥቶ የአብረን እንደር ጥያቄ ሲያቀርብላትና በዚህም የተበሳጨው ዴቪድ ወደ እነሱ መጥቶ ለምን ታስጨንቃታለህ ሲለው እሷም ወደ ውስጥ እንዲገባ ስትነግረው ነበር ያቆምነው። ዛሬም ምርጥ ትዕይንቶችን የያዘውን ክፍል 6 አብራችሁኝ እንድትከታተሉ እየጋበዝኩ ፊልሙን ከመጀመራችሁ በፊት ላይክ፣ ሼር እና ሰብስክራይብ እንድታረጉ ጠይቃለሁ። እስከ ፊልሙ ፍጻሜ ድረስ መልካም ቆይታን እየተመኘው ወደ ፊልማችን ንግባ። ጂም የውስጡን ስራ በማለት ወደ ውስጥ አስገባዋለች። ኪኮም መልሽን አሳውቂኝ ጠብቅሻለሁ ብሎ ትቷት ሄዳል። ከትንሽ ቆይታም በኋላ ጂ ወደ ኪችኑ ሲመጣ ዴቪድ በጣም በመናደድ ኪኮና አንቺ ምን አይነት ግንኙነት ቢኖራችሁ ነው እንውጣ ብሎ የሚጠይቅሽ ብሎ በንዴት ይጠይቃታል። ኪፈርም ይህን ሲሰማ በጣም በመናደድ እንደምትወደውና እንደማትወደው ይጠይቃታል። እሷም እንደማትወደው በመናገር ሌላ ርዕስ ሳይሰፋ ከማከላቸው ወጣ ትሄዳለች። ከቆይታም በኋላ ጂ ሳይን ለብቻው ታገኘውና ዴቪድ ለምን እንደዚህ እንደተናደደና ከኪኮ ጋር ያላቸው ግንኙነት ምን እንደሆነ ጠይቋለች። ሳይም ስለሰው ማውራት ባልፈልግም ላንቺ ግን ልንገርሽ ይላትና ከዚህ በፊት ኪኮና ዴቪድ ተደባድበው እንደነበረና ከድብድቡም ሲመለሱ ዴቪድ በጣም ፊቱ ተጎርቶና ኪኮ ደግሞ በእጁ የብረት ዘንግ ይዞ እንደነበረ ዴቪድም ምንም አጸፋ ያልሰጠው በወቅቱ የተማሪዎች አለቃ ስለነበርና እንደዚህ አይነት ነገር ውስጥ መገኘት ስላልፈለገ አሁን ግን አለቃነቱን ኪፈር ስለወሰደው ሁሉም ተማሪ ደስተኛ ስለሆነ አንድ ቀንም ዴቪድ ብድሩን ለመመለስ እየጠበቀ እንደሆነና እነሱም ተስፋ እንደሚያደርጉ ይነግራታል። ሳይም መልሶ ቅድም ኪኮ ያደረገው ነገር በጣም ስላስገረመው ግንኙነት አላችሁ ወይ ብሎ ደግሞ ይጠይቃታል። እሷም ምንም አይነት ግንኙነት እንደሌላቸው ብትነግረውም ሳይ ግን የሆነ ነገርማ አሳይተሽ ነው እያለ ያሸፉባታል። ሰዓትም ከሄደ በኋላ እንደተለመደው ዩሪ ጂን ወደ ቤት ያደርሳታል። ዩሪም በጣም ደስተኛ ስለነበረ እሷም በጣም በመገረም በዚህ እኩለ ሌሊት እንዴት ደስተኛ ሆንክ ብላ ጠይቋለች። እሱም ሁሌ ካንቺ ጋር ሲሆን በጣም ደስተኛ ነው መሆነው ይላታል። የዛሬ ቀንን በጣም በደስታ እንዳጠናቀቁ ነግሯት የነገ እቅዳቸውንም መርሳት እንደሌለባት ነግሯት ተሰናብቷት ይሄዳል። ዩሪም ከቦታው እንደተንቀሳቀሰ ተደብቆ የነበረው ኪኮ ካለበት ወደሷ ይመጣል። ስልክ ቁጥሯን ፈልጎ አይረስ ሊሰጠው እንዳልቻለ እየነገራት በጣም እየወደዳት ስለሆነ በቅርቡ ይታገቢኛለሽ ጥያቄ ጠይቅሻለሁ ይላታል። ጂም በኪኮ ደረቅነት እየተገረመች እያለ አይረስ ድምጻቸውን ሰምቶ ከቤቱ ውስጥ ይወጣል። ኪኮንም አይረስ እኔ በደንብ አውቃለሁ፣ ስለዚህ ምንም አይነት ይታገቢኛለሽ ጥያቄ አይኖርም ብሎ ከዛ ያባረዋል። ጂንም ያኔ የሳይንስም ለማደስ ብላ ምስኪነቷን እንዳሳየች አሁንም ምስኪነት አሳያለሁ ብላ የቤተሰቧን ስም እንዳታጠፋ በመንገር ወደ ቤት እንድትገባ ያዛታል። በማግስቱም ጧት ጂ ከቤት ስትወጣ ኪኮ ብቻ እንዳይኖር እያለች እየጸለየች ከቤቷ ትወጣለች። ባልጠበቀችው መንገድ ግን ደጅ ላይ ኪፈርን ታገኘዋለች። እሱም በጣም አርፍደሻል፣ ምን እየጠበቅሽ ነው? በይ ነይ ቶሎ ወደ መኪናው ግቢ ብሎ መኪናውን ከፍቶ ያስገባታል። ጂም በእጇ የሚበላ ነገር ይዛ ስለነበረ እንዲጎርስ ትነግረዋለች። እሱም ሊሸውዶ ስለመሰለው ቶሎ ብሎ ዘሎ ሲጎርስ እጇን በትንሹ ይነክሳታል። ከዛም እሷን ለመውሰድ ብሎ ከቤት ቁርሱን ሳይበላ እንደወጣና እሷን ሲጠብቅ ስላረፈደች በጣም እንደራበው ያስረዳታል። ስለዚህ አንቺ ነሽ ጥፋተኛ ይላታል። ከመሄዳቸውም በፊት ለመጨረሻ ጊዜ ልጠይቅሽ ኪኮን ትወጂዋለሽ ወይ ይላታል። እውነቴን ነው ምንም አልወደውም ብላ ስትመልስለት እሱም ውሸታም እንደማይወድና ይሄ ነገር ወደፊት እንዳያጣላቸው ይነግራታል። ወደ ሬስቶራንቱም ሲደርሱ ሁሉም ጓደኞቻቸው ቀድመው ተገኝተው ነበር። ኤመንም ለሁሉም በእነሱ እገዛ ምክንያት አባቱ ብድሩ መክፈል እንደቻለና አሁን ሬስቶራንታቸው ነፃ እንደሆነ ይነግራቸዋል። እናቱም እንደ ድሮ ሱሰኝነቷን እንደተወችና እሱም ወደ ትምህርቱ ሊመለስ እንደሆነ ሲነግራቸው ደስታቸው እጥፍ ድርብ ይሆናል። ትምህርት ቤት ውስጥ ያለው ማብሰያም እንደማያስፈልገውና አሁን መውሰድ እንደሚችሉ እየነገራቸው ጂንም ለሁሉም ምግብ መስራት አለብሽ ብሎ እየቀለደባት ሁሉም ወደ ስራቸው መሰማራት ይጀምራሉ። ጂ ግን ቁርስ ላልበላች ቁርስ መብላት እንደምትፈልግ በመናገር ቁርስ መብላት ቁጭ ስትል ካይፈርም ቅድም ጣቷን ስለነከሳት በይቅርታ መልክ የምትፈልገውን እንደሚጋብዛት ይነግራታል። እሷም ደስ ሲላት ዩሪ ከርቀት እያያቸው ጂ ከሱ እየራቀች እንደሆነ ይሰማውና ትንሽ ይከፋዋል። በማግስቱም ጂ በቤቷ ቁጭ ብላ ቁርሷን እየበላች እያለ የቤቱ ሰራተኛ የሆነ ሰው ደጅ ላይ እንዳለና ቶሎ ነይ እንዳላት ትነግራታለች። ጂም ግራ የተጋባች ማነው ብላ እያሰበች ወደ ደጅ ስትወጣ አራቱ ጓደኞቿ ነበሩ ደጅ ላይ ያስጠሯት። እነሱም ትምህርት ቤቱ ስለማብሰል የሚያስችላቸው ምግቦች ለመግዛት እየሄዱ እንደሆነና እንድታግዛቸው ይጠይቋታል።
እሷም በነገሩ ተስማምታ ልብስ ቀይሬ መጣው ብላ ልገባ ስትል ሳይ የለበሰችው ልብስ እንደሚያምር ይነግራታል። እሷም ባታምንበትም ኪፈር የለበሽው ልብስ ያምራል ነይ በዚሁ ሂጂ ሲላት ሐሳቡን በመቀበል ሁሉም ወደ መኪናቸው ገብተው ጉዟቸውን ይጀምራሉ። ወደ ሱፐርማርኬትም ሄደው በጣም ብዙ የሚያስፈልጋቸውን ነገር ይገዛሉ። ጂም የተሸከመችው ነገር ከብዷት አራንዳችሁ እንኳን አግዙኝ ብላ እርዳታ ስትጠይቅ ዩሪ ሊያግዛት ወደሷ ሲሄድ ኪፈር ቀድሞ ቶሎ ብሎ እቃውን ይቀበላታል። ዩሪም የቀረውን ሊቀበላት ሲል አይ ከዚህ በላይ አይከብደኝም ብላ ተከለክሏለች። በማግስቱም ጂ በጣም ደግሟትና እንቅልፍ ተጫጭኗት ወደ ትምህርት ቤት ትመጣለች። ዩሪም ከኋላዋ በማስደንገጥ መጥቶ ሰላም ይላታል። ዩሪም ያለመነጽር ስለነበረ እሷን በመገረም ያለመነጽር በጣም እንደሚያምርበትና ካሁን በኋላ እንደዚህ እንዲመጣ ትነግሯለች። ኪፈርም በዚህ ሰዓት ሁለቱን ከርቀት ቆሞ እያያቸው የቅናት ስሜት ይሰማዋል። እሷም ወደ ክፍል ስገባ እቃ የሚያስተካክለውን ዴቪድ በማየት ልታግዘው ወደሱ ስትሄድ ኤላ ሚል ስም የተጻፈበት አንድ ካርቶን ይታይና ምንድነው ይሄ በማለት ጠይቀዋለች። ዩሪና ዴቪድም ኤላ ማለት ከትንሽ ጊዜ በፊት በጣም ጥሩ ሴት እንደነበረችና ከሆነ ጊዜ በኋላ ግን ጸባይዋ በመቀየር በጣም መጥፎ ስለሆነች ዳይሬክተሮቹ እሷን ከማባረር ወደ ሌላ ክፍል እንዳዘዋወሯት ይነግሯታል። እሷም በመገረም እንዴት ይሄ ሊሆን ቻለ ብላ ስትጠይቅ ኪፈር ያቋርጣትና በሰዎች ኑሮ ውስጥ ጣልቃ ከመገቢ የራስሽን ኑሮ ኑሪ ብሎ ይቆጣታል። ጂም ትላንት ጥሩ የነበረው ልጅ ዛሬ እንደዚህ በመሆኑ ግራ ያጋባታል። ከትንሽ ቆይታም በኋላ ቆሻሻ ለመጣል ወደ ቆሻሻ መጣያው ስትሄድ የሆነ ልጅ እሷ በመምጣቷ እየተደነባበረ ከዛ አካባቢ ሲሄድ ታየውና ምን ቢደብቅ ነው በማለት አይምሮ ውስጥ ትልቅ ጥያቄ ይፈጠርባታል። ልጁንም ምን እንደሆነ መጠየቅ ብትፈልግም ብዙ ጓደኞቻቸው እዛ ጋር ስለነበሩ መጠየቅ አልቻለችም ነበር። ዩሪም ጭንቀቷን ተመልክቶ ችግር አለ እንዴ ብሎ ይጠይቃታል። ኪፈር አሁንም በቅናት አይን ያያቸዋል። ዴቪድ ድንገት በዛ ሰዓት ፊቱን በጣም ተመቶ ወደዛ ሲመጣ ወንዶቹ ከሚበሉበት ተነስተው ሴቶቹን እዚሁ ጠብቁን በማለት ምን እንደሆነ ሄደው ይጠይቁታል። ሁለቱም ሴቶች ምን እንደተፈጠረ ማወቅ ቢፈልጉም መስማት አልቻሉም ነበር። እናም ጂ የሆነ ነገር እንደተፈጠረ ስለገባት ነገሩን የመስማት ጉጉቷ በጣም ከፍ ብሎ ነበር። ሙሉ ቀኑም ወንዶቹ የሆነ ነገር እየተነጋገሩ እሷ ስትመጣ ግን ዝም ይሉ ነበር። በሆነ አጋጣሚም ዴቪድ ለብቻው ተቀምጦ ሌሎቹ እየተወያዩ ባሉበት ሰዓት ይህን አጋጣሚ ተጠቅማ ዴቪድ ጋር በመሄድ ምን እንደተፈጠረ ጠይቀዋለች። እሱም በጣም በመናደድ ኪኮ አዳር ከኔ ጋር ልትወጣ ነው ብሎ ሲያስወራ እንደሰማና እንዴት እንደዚህ ትላለ ብሎ ከሱ ጋር ሲጣላ የኪኮ ጓደኞች በጣም ብዙ ሆነው እንደደበደቡት ይነግራታል። እሷም ነገሩን እንዲተውላትና እሷ እንደምትጨርሰው ለዴቪድ ስትነግረው ኪፈር ይሰማትና ለሳይ እቺን ልጅ ከዚህ ክፍል ይዘህልኝ ውጣ ብሎ በንዴት ይነግረዋል። ሳይም በላበትን እቃ እንጠብ በማለት ወደ እቃ ማጠቢያ ክፍል ይዟት ይሄዳል። እሷም ይሄን አጋጣሚ በመጠቀም ሳይን ምን እንደተፈጠረ እንዲነግራት ጠይቀዋለች። እሱም ሐሜት እንደማይወድ የነገራት ዴቪድን ለደበደቡ ሰዎች እቅድ እንዳወጡ ይነግራታል። ሌላም ጥያቄ ጠይቃ ሳታስጨንቀው በፊት ከዛ አካባቢ ወዲያው ይሄዳል። ወዲያውኑ ሳይ እንደወጣ ኪፈር ተመልሶ ወደ እሷ ጋር ይመጣና ይሄንን ጥያቄ ሁለተኛ አልጠይቅሽም ብዬሽ ነበር፣ ነገር ግን አሁን መጠየቅ ስላለብኝ ልጠይቅሽ ብሏት ከኪኮ ጋር ግንኙነት አላችሁ ትወጂዋለሽ ብሎ ይጠይቃታል። እሷም አልወደውም ብያለሁ እኮ ብላ ስትነግረው እሱም ይጎተታትና ፊቴን እያየሽ መልሽልኝ ይላታል። እሷም በጣም በመናደድ እንግዲያውስ አይመለከትም ለምንድነው ይሄ ጥያቄ አሳስቦ ደጋግመህ የምትጠይቀኝ ብላ ትጠይቀዋለች። እሱም የሚመልሰው ግራ በመጋባት ነገር ግን ይኸውልሽ እየዋሸሽኝ ከሆነ ዋጋ ስለሚያስከፍልሽ ነው ይላታል። ከዛም መሃላቸው የተፈጠረውን ጉዳይ እሷ እንደምታስተካክለው ስትነግረው ኪፈር በጣም በመናደድ ትቷት ሄዳል። ከትምህርት ቤት ወደ ቤት ሰዓት ደርሶም ወደ ቤትም በሚመለሱበት ሰዓት ሁሉም ተማሪ ለብቻውን እንደሚሄድና እንዳትከተላቸውም ጭምር ያስጠነቅቋታል። እሷም ከሄዱ በኋላ ቀስ እያለች መከታተል ትጀምራለች። ወንዶቹም በስተመጨረሻ ወደ አንድ ወዳላለቀ ፎቅ ነበር የገቡት። እሷም ፎቅ ውስጥ ተከትላቸው ትገባለች። ሳታስበው ግን የሆነ ሰው ከኋላ በመምጣት አፏን አፍኖ ይዟት ይሄዳል። እነ ኪፈርም ኪኮን እየጠበቁበት ባሉበት ሰዓት ኪኮም ከተደበቀበት ቦታ ይወጣል። ፉክክሩ በዴቪድና በይኮ መሃል ስለነበረ ምንም እንኳን የይኮ ሰውነት ግዙፍ ቢሆንም ዴቪድ ምንም ሳይፈራ ሊጣለው ልብሱን ማውላለቅ ይጀምራል። ድብድቡን ከመጀመራቸው በፊት ግን ራም የተባለ አንድ ወጣት ከላይ ሆኖ በመጣራት ድብድቡን ያስቆማቸዋል። ኪፈርም የሆነ የተቀነባበረ ነገር እንዳለ በማሰብ በጣም ይናደዳል።
ምክንያቱም ራም ከተባለው ልጅ ጋር ከዚህ በፊት ከካይፈር ጋር ጸብ ስለነበራቸው በቡድን አንድ ላይ በመሆን ሊደበድባቸው እንደሆነ ውስጡ አስቧል። ነገር ግን ራም አንድ ማሳያችሁ ነገር አለ በማለት ጂን ወደዛ ያመጣትና እቺን ቆንጆ ማን ነው የሚያውቃት ብሎ ይጠይቃቸዋል። እና ኪፈርም እንዲለቃት እያስጠነቀቁት ባለበት ሰዓት እሱም እስካሁን ፉከራችሁን አላቆማችሁም እንዴ እያለ ወሬውን ሳይጨርስ ጂ ከእጁ ታመልጥና ያለምንም ፍርሃት ከፎቁ ወደ ስር ትዘላለች። እናም ወንዶቹ ተሯርጦ ከስር ሆኖ መሬት ላይ ሳታርፍ ይቀልቧታል። የዘለለችውም በድንጋጤ ስለነበረ ምንም ያወቀችው ነገር የለም። እነሱም ይሄን በማድረጓ በጣም ይናደዳሉ። ከዛም አካባቢ ከወጡ በኋላ የጂን ደህንነት በተደጋጋሚ ነበር የጠየቋት። እሷም የዚህ ጸብ መነሻ የሆነውን ኪኮን ለብቻው ማናገር እንደምትፈልግ ትነግራቸውና እነ ኪፈር ባይፈልጉም ከዛ ጋር ታስነሳቸዋለች። ለኪኮም እሱ ከሷ ጋር የፍቅር ግንኙነት መጀመር እንደፈለገ እንደሰማችና እሷም በዚህ ሰዓት ከማንም ጋር ምንም አይነት ግንኙነት መጀመር እንደማትፈልግ በመንገር ከሷ ምንም አይነት ነገር እንዳይጠብቅ ታስረዳዋለች። እሱም በዚህ ነገር በጣም እያዘነ ተነስቶ ይሄዳል። ከዛም እንደተመለሱ ዴቪድ ደህንነትሽን ለማረጋገጥ እኔ እስከ ቤት ድረስ ልሸኝሽ ብሎት ይዟት ሲሄድ እነ ኪፈር በጣም ይናደዳሉ። ዴቪድም እስከ የመሽ ድረስ አብሯት ከዋለ በኋላ ማታ ላይም ሲለያዩ ያንቺ ደህንነት ብቻ ነው የሚያሳስበን፣ ለተፈጠረውም ነገር እጅግ በጣም ይቅርታ ይላታል። እሷም ስለዚህ ጸብ እያንዳንዱ ነገር ማወቅ እንደምትፈልግ ትነግረዋለች። እሱም የተፈጠረውን ነገር በጠቅላላ ከነገራት በኋላ የሆነ ሰው ድንገት ቢያፈቅርሽ ግንኙነት ውስጥ ለመግባት ዝግጁ ነሽ ወይ ብሎ ይጠይቃታል። እሷም በጣም ገርቧት ለምን እንደጠየቃት ስትጠይቀው እሱም ኪፈር እንደሚያፈቅራትና ከሱ ጋር መሆን ትቻል ለማወቅ እንደሆነ ይነግራታል። ጂም በዚህ ሰዓት ከማንም ጋር የፍቅር ግንኙነት መጀመር እንደማትፈልግ ትነግረውና ራሷን በማረጋጋት ትታ ወደ ቤት ትገባለች። ከቤት ስትገባም ቀኑን ሙሉ በማጥፋቷ ሁሉም ተጨንቀው ነበር። አንጅሎም እስከዚህ ሰዓት ድረስ የት እንዳመሸሽ ብሎ ሲጠይቃት እሷም ግንባሯን ተጋጭታ ሐኪም ቤት ውላ እንደነበር ትነግረዋለች። አንጅሎ ለጥቂት ቀናት በስራ ምክንያት ወደ ሌላ ሀገር ሊሄድ እንደሆነ ሲነግራቸው አይሪስ ካሁን በኋላ የዚህ ቤት ኃላፊና ተቆጣጣሪ እኔ ነኝ፣ ካሁን በኋላ ፍቃድ የምትጠይቂኝ እኔን ነው ብሎ ይነግራታል። ይህንንም እያወሩ ድንገት ስልኳ ይጮህና ከቦርሳዋ ውስጥ ስልኳን ለማውጣት ስትበረብር የእርግዝና መመርመሪያ ከቦርሳዋ ውስጥ ይወድቃል። አይሪስም ክው ማለት ከኪፈር አርግዘሽ ነው ይላታል። ትምህርት ቤት ውስጥ ያገኘችው እንደሆነ ብትነግራቸውም ነገር ግን ሊያምኗት ፈቃደኛ አልነበሩም። አንጅሎም የቤተሰባቸው ስም በዚህ አይነት ጉዳይ መጥፋት እንደሌለበት እየነገራት እየደጋገመ እውነቱን እንድትነግራቸው ይጠይቃታል። ምንም ብትላቸው ስላላመኗት አይሪስ ኪፈርና ጓደኞቹን ይጠራቸውና ለምርመራ ወደ ሆስፒታል ተያይዘው ይሄዳሉ። ጂም ሊያምኗት ባለመቻሏ በጣም ተናዳለች። ከትንሽ ቆይታም በኋላ ዶክተሯ ትመጣና ምንም አይነት እርግዝና እንደሌለባት ስነግራቸው ጂም በጣም ትደሰታለች። በተቃራኒው አንጅሎና አይሪስ ግን የፍርሃት ስሜት ይሰማቸዋል። በሰዓቱ ሰውን መቆጣጠር ያቃተው ኪፈር ከት ብሎ በመሳቅ ተነስቶ ይወጣል። በዚህ ሰዓት ዩሪ ወደ ሰው መምጣት በካይፈር ቦታ ሆኜ ይቅርታ ልጠይቅሽ ይላታል። እሷም የነሱ ይቅርታ እንደማያስፈልጋትና በእናንተ ምክንያት ተደጋጋሚ ችግር ውስጥ መግባት እንደሰለቻት ትነግረዋለች። ከሆስፒታል ሊወጡም ሲሉ ካይፈር እስከዛን ድረስ ሰዓት እየሳቀባት ስለነበረ በጣም በመናደድ በቦክስ ትመታዋለች። ማግስቱም ወደ ትምህርት ቤት ሲመጡ ጂ ኪፈርን በቦክስ እንደመታችው ፊቱ ላይ ባለው ብልዝ ምክንያት ያስታውቅ ነበር። በዚህ ሰዓት ሁሉም ተማሪ ስለዚህ ጉዳይ ነበር መንሽኳሹክ የነበረው። ትንሽ ቆይታም በኋላ ትምህርት ቤቷ ዳይሬክተር ተጣራቸውና በትምህርት ቤት ውስጥ ለሚዘጋጀው ፕሮግራም ምን አይነት ዝግጅት እያደረጉ እንደሆነ ጠይቃቸዋለች። የሁሉም ክፍል ተማሪዎች ምርጥ የሆነ ዝግጅት እንደሚያቀርቡ ሲናገሩ ሴክሽን ኢዎች ግን ምንም አይነት መግባባት ሊኖራቸው አልቻለም ነበር። ዳይሬክተሯም የፕሮግራሙ ቀን ጭንብል ፊታቸው ላይ በማድረግ ትምህርት ቤቱን እንደሚጠብቁ ሲነግሯት ይሄ ሐሳብ እንደማይሆንና ሌላ ጥሩ ሐሳብ መወዳደሪያ እንዲያቀርቡ ትነግራቸዋለች። በትንሽ ቆይታም በኋላ በትምህርት ቤት ውስጥ የምግብ ዝግጅት ሲዘጋጅ የሴክሽን ኢ ተማሪ ሰልፍ እየበጠበጠ ያስቸግር ነበር። ጂም ሁሉንም ሰልፍ በስርዓት ካሰሽ በኋላ ብቻውን አዝኖ ወደ ተቀመጠ ዴንዞ ለተባለ አንድ ልጅ ትሄዳለች። ዴንዞም ያረገዘችው የሱ ጮኛ እንደሆነች ሲነግራት በጣም ያዘነችለት የሷን ምግብ ትሰጠዋለች። ከትንሽ ቆይታም በኋላ ጂ ቆሻሻ ለመጣል ወደ ቆሻሻ መጣያው ጋር ስትሄድ ዴንዞ ከፍቅረኛው ጋር ሆኖ ልጁ የኔ አይደለም በማለት ሲከራከሩ ታያቸዋለች። ታናግራቸውም ወደ እነሱ ስትሄድ ዴንዞ በፍጥነት ከዛ ቦታ ትቷቸው ይሄዳል። የዴንዞን ፍቅረኛ ያለውን ነገር በጠቅላላ ለጂ የነገረቻት እሱ ልጁ የሱ መሆኑን መቀበል ያልፈልገው የሷ እናትና አባት በሞት ስለተለዩአትና
ወላጅ አልባ የሆነች ሴት አላገባም ብሎ ስለሚያስብ እንደሆነ ትነግራታለች። ጂም እያባበለቻት በቻለችው መጠን እንደምታሳምነው ቃል ትገባላታለች። ጂም ወደ ክፍል እየተመለሰች ዴንዞን በማን በኩል ማናገር እንዳለባት እያሰበች እያለ ዩሪ ጥሩ ሙድ ላይ ስላልነበረ ብቻውን ወደ ተቀመጠው ዴቪድ በመሄድ ከክላስ በኋላ ልታገኘው እንደምትፈልግ ትነግረዋለች። ዴቪድም እየቀለደ እንደውም አብረን ወጥተን ተዝናንተን እንዴት ወጥተን እንመለሳለን ሲላት ሳይም ይሰማና እኔም አለሁበት ይላል። በዚህ ሰዓት ዩሪና ኪፈርን ጨምሮ ክላስ ውስጥ ያሉት ወንዶች በጠቅላላ በቅናት አይን ይመለከቷቸዋል። ከክላስም በኋላ እነጂ በተቀጣጠሩ መሰረት ፓርክ በመገናኘት ጊዜ ማሳለፍ ይጀምራሉ። ለረፍትም ቁጭ ሲሉ ድንገት ሳይ ምግብ ሊያመጣ ከዛ ሲሄድ ጂ ስለ ዴንዞ ያለውን ጉዳይ እየነገረችው ከዴንዞ ጋር ተቀራርበው ማን ሊያሳምንላት እንደሚችል እየጠየቀችው ዴቪድ ቀስ ብሎ የክላሳቸው ተማሪዎች ተደብቆ እያዩዋቸው እንደሆነ ያስተውላል። እሷ ግን ስላላየቻቸው የታሉ ብላ ስትጠይቀው አንቺ ያልታይ ካለሽ ከተደበቁበት እንዲወጡ ማረጊያ መንገድ አለኝ ይላትና አይኗን ስትጨፍን ቀስ ብሎ ሊስማት ይጠጋል። በዚህ ሰዓት ወንዶቹ እየተሯሯጡ ከተደበቁበት ይወጣሉ። ሁሉም አይኗን አስጨፍናት ምን ልታረግ ነው ብሎ ሲጮሁበት እሱም ከጂጋ የተነጋገረበት ነገር እንደሆነ ሲነግራቸው እየቀለደባቸው እንደሆነ ሲገባቸው ጭቅጭቃቸውን ትተው አንድ ላይ መጽናናት ይጀምራሉ። ደስ የሚል ጊዜንም ለማሳለፍ ወደ አስፈሪ ቤት እንግባ ብለው ወደዚህ አስፈሪ ቤት አንድ ላይ ተያይዘው ይገባሉ። ጂም ብቸኛዋ ሴት በመሆኗ ከሁሉም በላይ እጅግ በጣም ፈርታለች። ፍርሃታቸውንም በመጋፈጥ ወደ ውስጠኛው ቤት ለመግባት እየሞከሩ ባለበት ሰዓት ጂ በድንገት አቅጣጫ ስታ የማታውቀው የሆነ ቤት ውስጥ ትገባለች። እዛ ቤት ውስጥም በጣም ያስፈራ አንድ አሻንጉሊት በማየቷ የልጅነት ጊዜዋን በማስታወስ በጣም በመደንገጥ ስቅስቅ እያለች ማልቀስ ስትጀምር ድምጿን የሰማው ኪፈር እየሮጠ ወደሷ ይመጣል። ሊያረጋጋት ቢሞክርም በጣም እያለቀሰች ስለነበር ልትሰማው አልቻለችም። ከብዙ ልፋትና ጭቅጭቅ በኋላ የተረጋጋች ቀስ ብሎ ይዟት ከዛ ክፍል መውጣት ይጀምራሉ። ኪፈር በቻለው አቅም ምንም አይነት ፍርሃት እንዳይሰማት እየሞከረ ነው። ድንገት ግን ሌላ የሚያስፈራ ነገር በማየት እጁን ለቃ ትተው በመሄድ ይጠፋፋሉ። ብቻዋን እየፈራች እያለች ጮክ ብለው ይጠራሩና ድጋሜ ይገናኙና በጣም ደስ ብሏቸው ይተቃቀፋሉ። ኪፈር በጣም ስሜታዊ ይሆናል። ፍቅርም የያዘው ይመስላል። ጓደኞቻቸው እያዩቸው እንደሆነ አስተውለው ወዲያውኑ ይላቀቃሉ። ከዛም ሲወጡ ሁሉም ስለነሱ ነበር ሲያወራ የነበረው። በአጋጣሚም ሌላ መጫወቻ አይተው ጂ እንዲጫወቱ ስትጠይቃቸው ኪፈር መጫወት ባይፈልግም እሷን ማስደሰት ብቻ ስለፈለገ በሐሳቡ ይስማማል። ዩሪ የነሱ መቀራረብ በጣም የቅናት ስሜት እንዲያድርበት አድርጓል። እናም ወደ መጫወቻ ቦታ ሲሄዱ በጣም ረጅም ሰልፍ ነበር የጠበቃቸው። ከነሱ በፊት የነበሩትን ሰዎች ኪፈርና ዩሪ ስለሚያውቋቸው እንደምንም አሳምነው ወደፊት ይገባሉ። ኪፈር ከጂ አጠገብ መቀመጥ ስለሚፈልግ ከአጠገቧ ተቀምጦ የነበረውን ሳይ ያስነሳውና አጠገቧ ይቀመጣል። ዩሪ የቅናት ስሜት እየተሰማው እያለ ጂ ዩሪን የቅድሞቹን ሴቶች ምን ብለህ ብነግራቸው ነው ሰልፉን ሊያስቀድሙልን የቻሉት ትሏለች። እሱም የመወዳትን ልጅ የፍቅር ጥያቄ ልጠይቃት ነው ብያቸው ነው ይላታል። እናም እየሳቀ ነገሩን ቀልድ ያስመስለዋል። ሳይ ፎቶ እንዲነሱ ከኪስ ውስጥ ስልኩን ሲያወጣ ዩሪን ኪፈርና ጂ በፎቶም ላይ አንድ ላይ መሆናቸውን አይቶ አሁንም በጣም የቅናት ስሜት ይሰማዋል። እናም እዛው መጫወቻው ማሽን ላይ ያሉ መጫወቻው በድንገት በብልሽ ምክንያት ይቆማል። ጂም ደንግጣ ኪፈርን የሆነ ነገር እንዲያረግ እየነገረችው በመሃልም ድንገት አይሪስ ደውሎ እስከዚህ ድረስ የት እንዳመሸችና የት እንዳለች ይጠይቃታል። በሰዓት ኪፈር ስልኩን ይቀበላትና ሊያናግረው ሲሞክር አይሪስ በጣም ይናደድና አሁን ያለችበት መጥቶ እንደሚወስዳት ይነግረዋል። ሌሎቹ ጓደኞቻቸው እስር እየተጫወቱ ሲሆን እነሱ ግን እዚህ ላይ ተንጠልጥለው በመቅረታቸው በጣም እየተናደዱ ድንገት ብዙ ርችት ወደ ሰማይ ተኮስና ጂ በጣም የሚያምር ሆና ስላገኘችው በጣም ስትደሰት ኪፈር እያያት በጣም ይዝናናል። እሷም ስልኳን እንዲሰጣትና ፎቶ ለማንሳት እንደፈለገች ስትነግረው ኪፈርም አልሰጥሽም እያላት አረ ከዚህ ላይ እንዳልወድቅ እያለችው ስልኳን ለመቀበል ስትታገል ላዩ ላይ ትወድቃለች። ዩሪም አይቶ እሷን ሊያግዛት ሲሞክር እሱም ላያቸው ላይ ይወድቃል። በሚፈጠረው ነገር ሳይየሳቀ ማሽኑ ድንገት ይሰራና እንደወረዱ አይሪስ እዛ ቦታ ይደርስና በፍጥነት እሷን ይዞ ወደ ቤት ይሄዳል። ቤትም ሲደርሱ ለምንድነው ከኪፈር ጋር እንደዚህ የምትቀራረቢው? ልጁን ወደሽዋል እንዴ ብሎ ይጠይቃታል። እሷም ከኪፈር ጋር ያሳለፈቻቸውን ጊዜዎች እያሰበች በአእምሯ ለትንሽ ጊዜ ዝም ብላ ትቆያለች። ከሐሳቧም ብንን በማለት እንደማትወደው በመናገር ወደ መኝታ ክፍሏ ትታው ትሄዳለች። በማግስቱም አሌክስ እና ጂ ዴንዞን ሊያናግሩት ወደ መኖሪያ ቤቱ ይሄዳሉ። እዛም ደርሰው ዴንዞ በጣም ደሃ መሆኑን እያዩ በጣም አዝነው ዴንዞም ወደ እነሱ ይመጣና ጆኛውን በጣም እንደሚወዳት
ነገር ግን እሱ በዚህ የድህነት ኑሮ ውስጥ ከሷ ጋር መቀጠል እንደማይችል እሷ እንኳን ውድ የሆኑ ስጦታዎችን ስትሰጠው በምትኩ እሱ ምንም ማድረግ እንደማይችልና በዚህ ምክንያት በጣም እንደሚያዝን ይነግራቸዋል። ስለዚህ እንደዚህ አይነት ድህነት ውስጥ በመሆኑና ኃላፊነት መውሰድ ስለማይችል ማዘኑን እየነገራቸው በድንገት ግሬስ ፍቅረኛው ወደዛ በመምጣት አይኑን እያየችው ማልቀስ ትጀምራለች። ጂም በግሬስ ላይ የተፈጠረው ነገር በጣም አሳዝኗት ምን ማድረግ እንዳለባት ግራ ሲገባት ግሬስም በጣም አዝና ከዛ ቦታ ሮጣ ለመሄድ ስትሞክር ከነኪፈር ጋር በመጋጨቷ ጂም ግሬስን ለመከተል እየሮጠች መሄድ ስትጀምር እነ ካይፈርና ዩሪን ታያቸውና ደንግጣ ትቆማለች። ኪፈርን ባየችው ቁጥር ተሰምቷት ማያውቀው አዲስ ስሜት እየተሰማት ስለሆነ ፍቅር ይሆን እንዴ በማለት ራሷን በመጠየቅ ግራ በመጋባት ላይ ትገኛለች። ኪፈርም ሚላትም ስላጣ በዝምታ አይኗን እያያት ብለን ፓርት 7 ላይ ምን እንደሚከሰት አብረን ለመቃኘት እንሞክራለን። እስካሁን ድረስ አብራችሁኝ ስለቆያችሁ በማመስገን በድጋሜ ላይክ፣ ሼር እና የደውል ምልክቷን በመንካት ሰብስክራይብ እንድታረጉኝ እየጠየቁ እስካሁን አብራችሁኝ ስለቆያችሁ በማመስገን ቸር ሰንብቱልኝ እላለሁ።